አሁን እኛ ልክ እንደ በፈረንጅኛ ቁርአንን እያየነው ስለሆነ ነው በፈረንጅኛ ማለት ፈረንጅ ታውቃላችሁ መጨረሻ ካልተሳካ በቃ ስኬት አይደለም ብለው ነው የሚያስቡት እነሱ በቁጥርኛ ስናስበው እንደዛ ነው አንድ ሲደመር አንድ ሁለትን ካልሰጠ በፍጹም በቃ ትክክል ምንድነው ውጤታማ አይደለም ብለው ነው የሚያስቡት እና ይሄ ቁሳዊ በሆነ መንገድ ድልን መመዘን የለብንም ድል በፓዙ ይመዘናል በሚካሄድበት መንገድ በፕሮሰሱም ይመዘናል እንዲሁም ደግሞ በኢንዱም ይመዘናል አንድ ሰው ሁሉ ጊዜ እየለፋ ሁሉ ጊዜ እየደከመ በጣም ለአመታት ምናምን እየለፋ ስኬትን የማይመጣም ከሆነ የሚሄድበትን መንገድ ቼክ ማድረግ አለበት ምክንያቱም አላህ Subhanahu Wa Ta'ala كتب الله لأغلبن أنا ورسلي ብሏል እኔና መልእክተኞቼ ወረሱሊ ማለት መልእክተኛዬን በትክክል የተከተሉ ሰዎችን በትክክል እረዳቸዋለሁ አሸናፊዎች አደርጋቸዋለሁ ብሏል